ከዛሬ ከሺዎች ዓመታት በፊት አንድ የቀረው የማይባል ሁሉ ነገር የተሟላለት ታላቅና ቅዱስ ሰው ነበር። እርሱም ፈጽሞ የጎደለው ነገር የሌለ በእግዚአብሔር ዘንድም ፍጹም የተለየ ስፍራ አለው። በጊዜውና በዘመኑ እጅግ በጣም የበዙ የጽድቅ ሥራዎችን ሰርቷል። የዛኑ ያህልም እርሱ ያደረጋቸዋል ተብሎ የማይታሰቡ ከአእምሮ በታች የሆኑ ታላላቅ ኃጢአቶችን ፈጽሟል። ነገር ግን እንደ ሸረሪት ድር ከፊቱ ላይ የተተበተቡትን መሰናክሎች በእግዚአብሔር ኃይል ፍጹም አሸንፏቸዋል። ለዚህ ምስክር የሚሆነን ብዙ ዘመናትን አልፎ እንኳን በጥንቱ ዘመን በመንፈስ ቅዱስ መሪነት የፈጸማቸው ሥራዎቹ ሕያው ምስክር ናቸው። ይህ ቅዱስና ታላቅ ሰው የቅዱሳን ሀብታቸው ንስሐቸው ነው ለሚለው የቅዱሳን ብሂል ምስክር የሆነ ነው። ይህም ፊቱ እንደ ሮማን ቀይ፣ ቁመቱም መካከለኛ፣ አካሉም የጸና ብርቱ የሆነ ታናሽ ብላቴናም ሆኖ ሳለ እርሱ የአባቱን በጎች ሲጠብቅ አንበሳ መጥቶ ከመንጋው ውስጥ በግ ነጥቆ በሚወስድበት ጊዜ ተከትሎ ገድሎ ከአፉ ነጥቆ ያስጥለው የነበረ የመዝሙረኛው የቅዱስ ዳዊት ታሪክ ነው። ክቡራትና ክቡራን ውድ የአረቦን ሚዲያ ተከታታዮች በአጭር ጊዜ ቆይታችን ላደረጋችሁልን ድጋፍ በእግዚአብሔር ስም እናመሰግናለን። ነገር ግን 57 ከመቶ የምትሆኑ ተመልካቾቻችን ሰብስክራይብ ሳታረጉ እንደምትመለከቱ ተደርተናል። አሁንም ሰብስክራይብ በማድረግ የደወል ምልክቱን በመጫን አገልግሎቱን ትደግፉ ዘንድ በልዑል እግዚአብሔር ስም እናሳስባለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ዳዊት ማለት ሕሩይ ማለት ነው። አንድም ልበ አምላክ ማለት ነው። ትውልዱ ከነገደ ይሁዳ ሲሆን የአባቱ ስም እሴይ ሲባል የእናቱ ደግሞ ሁብሊ ነው። ሁብሊ መልከ መልካም ሴት ነበረች። ከጎረቤታቸው ያለ ጎልማሳ መልኳን እያየ በአጸ ዝሙት ተነደፈ። እሴይ የእርሷ ፍቃድ እንደሆነ አውቆ መንገድ ይሄዳለሁ ብሎ ስንቁን ይዞ ወጣ። እሴይ መንገድ ይሄዳለሁ ያለው አውቆ ነበርና ከዛው አካባቢ ዕለቱን ራሱን ሰውሮ አለ። አመሻሽ ላይም ከተደበቀበት ራሱን ሸፍሎ ድምጹን ለውጦ ያ በዝሙት የተነደፈውን ሰው መስሎ ወደ ሁብሊ ዘንድ ገባ። ምሽቱን አብሯት አድሮ ሳይነጋ በሌሊት ወጥቶ ሄደ። ዳዊትም በዚህ ጊዜ ተጸንሷል። መጽሐፍ እነሆ በአመፃ ተጸነስኩ እናቴም በአመፃ ወለደችኝ ማለቱ ለዚህ ነው። ዳዊትም ከተወለደ በኋላ ሲያድግ ጉልበቱ እየጸና ሄዷል። የአባቱንም በጎች ይጠብቅ ነበር። ከዕድሜውም በላይ ጠንካራ ነው። እስራኤላውያን እግዚአብሔርን ንጉሥ እንዲያነግሥላቸው አበክረው ይጠይቁት ነበር። እርሱም ፍቃዳቸውን ለመፈጸም ሳሙኤልን ንጉሥ እንዲያነግሥላቸው ላከ። እርሱም የመጀመሪያው የእስራኤል ንጉሥ የነበረው ሳኦል ነው። ሳኦል የአባቱ ያዮች ጠፍተውበት በመፈለግ ላይ ሳለ ሳሙኤል በእግዚአብሔር ፍቃድ በእስራኤል ላይ አንግሶታል። ነገር ግን ለሳኦል ትእዛዝን አዞት ሳለ በፍቃዱ ከትእዛዝ ቢወጣም ፈጽሞ መንግስቱ ከእርሱ ተለየች። በእርሱ ላይም ርኩስ መንፈስ አደረበት። የእስራኤል ንጉሥ የነበረው ሳኦል በሕገወጥ መንገድ መስዋዕትን ሲያቀርብና በኋላም አማሌቃውያንን በሙሉ እንዲገድል የተወረሱትንም ንብረታቸውን እንዲያወድሙ የተሰጠውን መለኮታዊ ትእዛዝ በመተላለፍ አምላክ ተቆጣ። የቤተልሔሙ የእሴይ ልጅ በምትኩ ንጉሥ ሊሆን አምላክ ሳኦልን ያሰቃየው ዘንድ ክፉ መንፈስን ከላከ በኋላ አገልጋዮቹን በገናን በመጫወት የተካነ ሰው እንዲጠራ ሐሳብ አቀረቡ። አንድ አገልጋይ ዳዊትን በጨዋታ ብልህ፣ ጀግና፣ ጦረኛ፣ በንግግርም ብልህ፣ ፊት ለፊትም የተዋጣለት ሰው እግዚአብሔርም ከእርሱ ጋር ነው በማለት የገለጸውን ዳዊትን አቀረበለት። ዳዊት ከንጉሳዊ ጋሻ ጃግሬዎች አንዱ ሆኖ ወደ ሳኦል አገልግሎት ገባ እና ንጉሱን ለማስታገስ በገና ይጫወታል። በኋላም እግዚአብሔር አዲስ ንጉሥ ለእስራኤላውያን ሊያነግሥላቸው ነቢዩ ሳሙኤልን ወደ እሴይ ቤት ላከው። እሴይ እጅግ የተዋቡ ረጃጅም ልጆች ነበሩት። ሳሙኤል ከነርሱ ውስጥ ሊያነግስ ቢሞክርም ፈጽሞ አልሆነለትም። ቆይቶም አባታቸው እሴይ የቀረ ልጅ ካለ ላክ ይሏል። እርሱም አንድ እረኛ ብላቴና አለኝ ይሏል። ሳሙኤልም ያን ብላቴና እንዲጠሩት ነገራቸው። ብላቴናውንም ጠርተው ሲመጡ ሳሙኤል ከርቀት ሲመለከተው በእጁ የያዘው ዘይት ፈላ። የእግዚአብሔር ፍቃዱ በእርሱ ላይ እንደሆነ አውቆ አነገሰው። ሳኦል ከእግዚአብሔር ፍቃድ ወጥቶ ዳዊትን ከቀባው በኋላ ኃያልና ግዙፍ አስፈሪ የነበረው ጎልያድን በጠጠር ገደለ። በእስራኤልና በፍልስጤማውያን መካከል ጦርነት ተከፈተ።
ግዙፉ ጎልያድ እስራኤላውያንን በአንድ ጊዜ የሚፋለመውን ተዋጊ እንዲልኩ ጠየቀ። በሳኦል ሰራዊት ውስጥ ለሚያገለግሉ ወንድሞቹ ስንቅ እንዲያመጣ በአባቱ የተላከው ዳዊት ጎልያድን ማሸነፍ እንደሚችል ተናግሯል። ንጉሱ የንጉሱን የጦር ትጥቅ እምቢ በማለት ጎልያድን በወንጭፍ ገደለው። ሳኦል የወጣቱን ጀግና አባት ስም ጠየቀ። ይህንንም ግዳይ ጥሎ ሲመለስ ሴቶቹ ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ እያሉ ይዘምሩለት ነበር። ሳኦልም በዚህ ቅናት አደረበት። ነገር ግን አስቀድሞ ልጁ ሜልኮልን እንደሚድርለት ቃል ገብቶለት ነበር። የመቶ ፍልስጤማውያንንም ሸለፈት ተቀብሎ ሳኦል ልጁ ሜልኮልን ድሮለታል። አንድ ቀን ሊገድሉ ሲማከሩ ልጁ ሜልኮል ሰምታ ሽሽ ብላ ነገረችው። ሳኦልም 3000 ሰራዊቶች አሰናድቶ ተከተለው። ከሰራዊቱም ተለይቶ ወገቡን ለመፈተሽ ወደ አንድ ዋሻ ውስጥ ገባ። ጨለማ ነበርና ሰው መኖሩን ፈጽሞ አላወቀም። አቢሳም እግዚአብሔር ጠላትን አሳልፎ ሰጥቷልና ልውደቅበት አለው። ዳዊትም ተወ፣ ኦሪት በእግዚአብሔር ሰው ላይ እጅህን አታንሳ ትላለች አለው። እርሱም የልብሱን ዘርፍ በሰይፍ ቀዶ ያዘው። ሲወጣም ተከትሎ ወጥቶ ንጉሥ ሆይ ለምን ዳዊት ቢያገኝ አይምርህም የሚሉትን ወሬ ትሰማለህ? እነሆ ዛሬ አንተን ለኔ አሳልፎ ሰጥቶ ነበር። ነገር ግን የልብስህን ዘርፍ ከመቅደድ ውጪ ባንተ ላይ ምንም እንዳላረኩ አንተ ታውቃለህ ብሎ ቅዳጁን አሳየው። በነገሰም ጊዜ ለልጁ እንዲራራለት ቃል አስገብቶት ወደ ቤተ መንግስቱ መለሰው። ዳዊት ግን በረሃውን እያየ ሲዞር ቆይቷል። በአቅለፍ ፋራን ሳለ ናባል የሚባል ባለጸጋ ድግስ ደግሶ በጎቹን አሸልቶ ሲበላ ሲጠጣ ብላቴኖቹ ምሳ ላክልኝ ብሎ ላከበት። ተው አይሆንም ያለ እንደሆነ ጣላዋለሁ አላቸው። ይህን ያህል ጊዜ አንዲት ጠቦት እንኳን ሳትነካለት ከብቶቹን ሁሉ ጠብቀህለት እምቢ ይላልን? ላክበት ግድ የለም አሉት። እንካያስ ሄዳችሁ ንገሩት አለ። ሄደውም ቢነግሩት የማን ነው ዳዊት? ማንስ ነው ዳዊት ብሎ አልሰጥም አለ። ዳዊት ይህንን ሲሰማ ተቆጥቶ ሊጣላው ተነሳ። ሚስቱ አቤግያ ይህንን ስትሰማ 5 በግ አሳርዳ አሰርታ 5ቱን አሰናድታ የበለስ የወይን ጥፍጥፍ 500 እንጀራ 12 ጭነት ዱቄት አስይዛ ሄደች። ዳዊት ከመንገድ አገኛት። ባልሽን ልታደኝ መጣሽን በማለት ይዛ የመጣቸውን ተቀብሏት ተመልሷል። ናባል ማታ ሰክሮ ነበርና አቤግያ ሳትነግረው አደረች። ሲነጋም ትላንት ዳዊት ሊገድል መጥቶ ነበር አለችው። ዳዊት ብሎ ደነገጠ። ልቡን አጥቶ ሰንብቶ በ10ኛው ቀን መልአኩ ከስፎታል። ከዚህም በኋላ ሐዘኗን ስትጨርስ ዳዊት ሚስት አድርጓታል። ከዚህ በኋላ ሳኦል ፍልስጤማውያንን በጠላትነት ተነሱበት፣ ገጠማቸው። ከጠላቶቹ አንዱ ቀስቱን መርዝ ቀብቶ ወጋው። የዚህን ጊዜ አንድ ወታደርን ጠርቶ ጠላቶቻችን ገደልነው እንዳይሉ አንተ ጨረሰኝ አለው። የዚህን ጊዜም ወታደሩ እንዴት እኔ ባንተ ላይ እጄን አነሳለሁ ብሎ እምቢ አለው። የዚህን ጊዜም ሰይፉን መሬት ተክሎ ወድቆበታል። ሌሎቹም እርሱን አይተው በገዛ ሰይፋቸው እየተወጉ ሞቱ። ከዚህም በኋላ ዳዊት የሳኦልንና የዮናታንን ሞት ሲሰማ ፈጽሞ አዘነ። ግጥም እየገጠመ አለቀሰላቸው። መንግስቱንም አጽንቶ ተቀመጠ። ከዚህም በኋላ ዳዊት የሳኦልንና የዮናታንን ሞት ሲሰማ ፈጽሞ አዘነ። ግጥም እየገጠመ አለቀሰላቸው። መንግስቱንም አጽንቶ ተቀመጠ። ታቦተ ጽዮንንም በእልልታ በሆታ ወደ ከተማው አስገባ። በዚህም ጊዜ ዳዊት በፍጹም ደስታ ውስጥ ሆኖ ታቦተ ጽዮንን በዝማሬ ሲያመሰግን ሜልኮል ርቃንን መሆኑን አይታ ተዘባበተችበት። እግዚአብሔር ይህንን ንቀቷን በተመልክቶ እስከ ሞተችበት ጊዜ ድረስ መካን አደረጋት። ዳዊት በዘመኑ እጅግ የማይገቡ ኃጢአቶችን ሰርቷል። ከሰው ሚስት እስከ መተኛት አልፎ ባሏ ኦርዮንን በጦር ሜዳ እስከ ማስገደል ደርሷል። ነገር ግን እግዚአብሔር አምላካችን የወደደውን ሊያደርግ የታመነ ነውና ዳዊት ተጸጽቶ አዝኖ ንስሐ ቢገባ እግዚአብሔር ምሮታል። ነገር ግን ከዕለታት በአንደኛው ቀን ዳዊት ሲያለቅስ ነብዩ ናታን ተመልክቶ ምንድነው ማዘን ሲለው እርሱም መልሶ እኔ ባማረ በተዋበ ቤተ መንግስት እኖራለሁ፣ ነገር ግን የታቦተ ጽዮን ማደሪያን ተመልከት አለው። ምክንያቱም ለታቦተ ጽዮን ታላቅ የሆነ ቤተ መቅደስን ሊሰራላት አስቧልና። ነገር ግን ይህንን ቤተ መቅደስ የሚሰራው እርሱ ሳይሆን ልጁ ሶሎሞን መሆኑን ነገረው። እርሱም በእሺታ ተቀብሎ ምስጋናውን ቀጠለ። በመዝሙረ ዳዊት በመጽሐፍ ውስጥ ብዙ ምስጢራት፣ ጥበባት ተሰድረው እናገኛለን። ያንዳንዷ ምዕራፍ በምክንያት በመንፈስ ቅዱስ መሪነት የተከተበች ነች። ዳዊትም ሁሉን ስሜቶቹን በሚባል ሁኔታ በመዝሙሩ ገልጿል። ጠላቶቹ ሲነሱበት ሲያባርሩት፣ ልጁ ሊገድለው ሲያባርረው፣ እንዲሁም ከጎኑ እጅግ በጣም የሚወዳቸው ሰዎች ሲለዩት ለፈጣሪው ምስጋናን አቅርቧል።
በዚህ መዝሙረ ዳዊት በተሰኘ መጽሐፍ ውስጥ አንድ ሰው ደጋግሞ እነዛን ክፍላት ቢያነባቸው እድሜውን ይጨምርለታል። በሌላ ክፍልም ሀብትና ጸጋ እንዲበዛለት አንድ ሰው መጸለይ ያለበት ክፍላቶች ተቀምጧል። እነዚህም ብቻ ሳይሆን የሥጋ ደዌን የሚያርቁ ሚስጥራቶችን ይዟል። እነዚህ ክፍላት አባቶቻችን ስለተረዷቸው እድሜያቸው እንዳያረግ፣ ጤናቸው ደግሞ ፍጹም ተጠብቆ ኖሯል። ይህ ለኛም እንዲደርሰን በፍጹም ልባችን ታላቁና በኢትዮጵያውያን ዘንድ ተወዳጅ የሆነውን መዝሙረ ዳዊትን በፍጹም ልባችን ልንጸልይ ይገባል። ይቆየን። አሜን።